السميع العليم بل قالوا أضغاث أحلام بل افتراه بل هو شاعر فليأتنا بآية كما أرسل الأولون ما أعوذ بالله من الإخوة والأخوات أعوذ بالله من الشيطان الإخوة والأخوات فاستمعوا الآن ካድሬዎቹ አደን ገብተዋል ስራ እየሰሩ ነው والله ረመዳን ላይ ያንገብቱ እንግዲህ ምን ይሰጥ ይኖራል አላህ ይጠብቀን ቆጠብ ማለት ነው ቆጠብ ሰብሰብ فلا يرفض ولا يجهل ቲክቶክ ብትለው ራሱ ይገባል እዚህ ولا يجهل የማሐይም ስራ ይስራ ማሐይማን ናቸው እንደ ማሐይም الذين لا يعرفون دينهم وعقيدتهم ومنهجهم وسنة نبيهم وحبيبه المصطفى صلى الله عليه وسلم የነብዩ ዲን የማያውቅ ሂንቱ የሌለ ወይ አውቆት ዲኑ የተኛ ስሜት የሌለው ስሜት አልባ እንደዚህ አይነት ነው ቲክቶክ ውስጥ ገብቶ የሚተኛ ይሄ እንደዚህ አይነት ጤነኛ እብድ ነው የበዛበት እብድ የለበሱ እብዶች እብድ ነው እንዳለ እብድ ነው ላ መሐመድ ወላ ከማል ወላ ጀሚላ ወላ ፋጡማ የሚባል እብዶች ናቸው ቲክቶክ ላይ የሚገባ እብድ ነው ጥርግ ያለ ግን ከጥያቄ የማይድ አላህ ዘንድ የሚጠየቅ እብድ ያንኛው እብድ አሁን አይጠየቅም اذا كان مجنونا فقد جن عبد رفع القلم تلاله ያንኛው ይሄ ግን يكتب قلمه ما رفع القلم عنه ولكنه مجنون እብድ ነው ስለዚህ የብዶች መናኸሪያ የብዶች መጨፈሪያ ነው ከመጠጥ ቤት በላይ ነው ቲክቶክ ከመጠጥ ቤት በላይ ከቲያትር ቤት በላይ ከጫት ቤት በላይ ከሐሽሽና ከሽሻ ቤት በላይ ምክንያቱም የሐሽሽና የሽሻ ሰዎች እዛ አብደው ቢገቡት ውስጥ ነው የሚሳከሩ ይሄ ነው ራቅ ታው ሁሴን ራቅ ከባል ቴሌግራም ምን አለ ቅራት ግባ ተሟጠር ሙራጃዓ እብዶች ጋር አብረህ እንዳታብድ እብዶች ጋር እንዳታብድ ያይ ሁሉ ዳዕዋ እያለ ገብቷል አንዱ እኮ ነው እሱ እብድ ነው ጤነኛ አይደለም ጤነኛ አይቶ ቀጥቅጦ ቲክቶክ ላይ ያሉትን አውግዛለሁ ይላል ይሄ የጀመረ ሰውዬ በጣም እየገረመኝ ነው ተሐውሎ ነው ولا يجهل ቲክቶክ አይ ይገባል الصيام جنة فلا يرفث ወሻሻ ንግግር አይናገር فلا يرفث ወሻሻ ንግግር አይናገር ግንኙነት እንዳይፈጽም የግንኙነት ሙቀዲማዎችንም የነሱን ዋዜማም እንዳይጠቀም ولا يجهل የማሐይም ስራ እንዳይሰራ ምን አልኩ ولا يجهل የማሐይም ስራ እንዳይሰራ ቲክቶክ እንዳይሰራ ነው እንዳይሰራ ካየ እብዶች እየዘፈኑ እሷ ጨብጫቢ ነው ቲክቶክን ከሰራው አንዱ እብድ ነው እሱ እብድ ማለት እብድ ነጭ ትርጉሙ ይሄ ነው እብድ ነው በቃ እብድ ተግባባን ከእብድ በላይ እብድ ነው የምናውቀው መቼም ርካሽ ተጠያቂ እብድ እኮ ጥቅም የለውም የሚጠየቅ እብድ አላህ ፊት የሚቀርብ እብድ ለምን ሰራ ተብሎ ጥያቄ የሚቀርብበት እብድ ሴቶቹም እብዶች ናቸው ወንዶቹም እብዶች ናቸው ሽማግሌዎቹም ሽማግሌ እብድ ናቸው እብድ ነው እንዳለ እብድ መንደር ነው ሙሉ እሺ انت لسه عملوا تزاحم وهون دي عيوش بيجوا زاحم
አዎ እንደዛ አይደለም። ዛሂሙ ቻናላችንን እየተጠቀምክ ኤፍቢ ያለ ሌሎቹን አጥፍተህ በዛ ላይ ለቀህ መውጣት ያለብህን ጣል አድርገህ ትወጣለህ። ለምን እንደዚህ የማይበዛ እንትን ይሆን? እዛ ውስጥ እኮ ቲክቶክ ማን ነው ያንተ ዳዕዋ የሚሰማው? እዛ ውስጥ አሁን ገብቼ እሰራለሁ አደርጋለሁ የምትል ከሆነ አንተ ማን አንተን ይመለከታል? የለም እኮ ሙዛሃማ ማድረግም እኮ አትችልም። እዛ እኮ ሙዛሃማ እኮ አይደለም። አሁን መጠጥ ቤት ውስጥ ገብተህ እንትን አዘህ እፊት አስቀምጠህ አትጠጣው እንጂ አብረህ እነሱን አጅበህ ምን አይነት ዛሂሙ ቴሌግራም አለ፣ ዛሂሙ ዋትሳፕ አለ፣ ዛሂሙ ኤፍቢ አለ። ባይጋነንም እሱ ደረጃ ላይ ባይደርስም ማለት ነው። ጥፋት ከመኖሩ ጋር ጥፋት አለ ሁሉም ጋር በዲግሪ በተወሰነ ግን የምትቆጣጠረው ነው። ያንኛው ዓለም እኮ ከባድ ነው፣ በጣም ከባድ ነው። ላኢላሀ ኢለላህ ላኢላሀ ኢለላህ እንደዚህ አይነት ዛሂሙ አስለን ቲክቶክ ላይ የሆነ ወንድም እየነገረኝ ሶብር ራሱ ዒልም ለመማር ራሱ ሶብር አይኖርም። ምክንያቱም እዛ የሚለቀቁት 10 ሰከንድ 20 ሰከንድ 1 ደቂቃ ምናምን ስለሆነ እንደዛ ነው የምትሆነው እያለ ነበር። አይሰሙህም። መጀመሪያ ሰው ራሱ አይሰማህም። እዛ የበለጠ የተሻለ መልከኛ የለሃል። ያንተን ጉርምርም ወሬ ምስል የሌለን ያንተን ያዳምጣል እንዴ? እልቅ እኛ ከዛ እንዲወጡ ጊዜ መጫወት ማለት ነው። ጊዜ ውጭ ላይ ትምህርት ያዳምጡ። ወጣትም በወጣት ሴትም በሴት ጥሩ የሚገራርሙ እህቶች እኮ አሉ። የሚያስቡ እህቶች አሉ። ይቅርብኝ ብለው በተለያየ መገናኛ ብዙሃን ላይ ዳዕዋን ጦዝ የሚያደርጉ እህቶች አሉ። አላህ ይጠብቃቸውና ይላው ለነዚህ እገዛ ማድረግ በቃ ይሄ ነው እንጂ አለበለዚያ እዛ ገብታ ትወጣለች፣ እዛ ገብቶ ይወጣል። ሱሰኛ እኮ ነው የሚሆኑት። ሱሰኛ ከመጠጥ በላይ ነው። እንደው ሸር ያለ ጃምቦ መቸለስ እኮ አቀል ነው እኮ የምትለው በዛ አይነት እንደው ሱሰኛ እኮ አልኩ። በቃ አንተ ሀሺሽ እየወሰድክ ነው፣ ሺሻ እየወሰድክ ነው፣ ይህንን የእንትን ድረግ እየመጠጥክ ነው። አለቀ በቃ ተበላሽ፣ ወደቅ፣ ሞትክ፣ በከትክ በቃ እንዴ የማይሆን እኮ ነው። የማይሆን እዛ ግብቻ አስተምራለሁ እኔ ለኢላላህ ምን አይነት ነው? እንዴት አድርገሽው አይሄድም ማለት እንዴ ብሎ መስራ ፈታ አንዳንድ ጊዜ ዋለ ራሴ የምኳለሸው እንጂ እዛ ግብቻ አስተምራለሁ እስኪ አንተም ፏያል ከአንዳንድ ጊዜ እኮ እዛው ገባ እኮ ነው የምትለው። ያኛው እያልክ በዛው ትሄዳለህ። አስተምራለሁ ዋናውን አታውቅበትም፣ አላውቅበትም። እንደዚህ አይነት ዋና ውስጥ ገብተን በቃ ጥርቅ ነው የሚያደርገው። አዳኝ ዳኝ የለም። ጥርቅ አብዛኛው እዛ የሚገባ ራሱ ምን ችግር አለው? ዘና አለ ራሴ እያለ የገባ እኮ ነው። አብዛኛው እኽዋን ነው የሚገባው። አብዛኛው እነሱ ነሺዳው ቲክቶኩ ዜናው ጣጣ የላቸው። መጀመሪያ አብሮ መጫወት ምን ችግር አለው ነው የሚለው። ምን ችግር አለው? እስላማዊ መዝናኛ ይላል። በቃ አለቀ። እነዚህ እዛ ውስጥ መግባት ዛሂሙ እንደዛ አይደለም። ከምታድነው የማታድነው ይበዛል። አንዴ ሁለተኛ ራስህን ትወድቃለህ። ራስህ አትድን እንኳን ሰው ልታድን። ሰማኸኝ አይደል? ከረመዷን ብቻ ሳይሆን ወላሂ ከዛው ውጭ ራሱ አንዳንድ ጊዜ የጀሃነም ምሳሌ ይመስላል። በቃ ጀሃነም የሚሄደው እንግዲህ እንደዚህ አይነት ነው። ስሜቱን የሚከተል ጀሃነም ማለት ነው። የጀሃነም አንዱ ሸለቆ ነው የሚመስል ቢላህ እንግዲህ እንደዛ ነው ሸው ከዛ የመጣ ጀዝባ ነው። ብዙ ጀዝባ ነው። ሂዴ እንደው ተመረጥ በሽተኛ ሆኗል። እንዳትገባ ነው። በሽተኛ ነው የሚሆነው። ቀውልል ያለ በሽተኛ ነው የሚሆነው። ቲክቶክ የለመደ በቲክቶክ ሱስ በቲክቶክ ገንዘብ
አሉ። እንዴ ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ አስጸያፊ አስቀያሚ ጠጅ ሽጦ መብላት እንደማለት እኮ ነው። ጠጅ ክብራቸውን ሽጠው ሞገሳቸውን ሽጠው ማንነታቸውን አዋርደው ዋሽተው ቀጥፈው ስንቱን አይነት ሰርተው ውሸታም ቱልቱላ ቀጣፊ ወሬኛ እኮ ነው የቲክቶክ ሰው ማለት ነው። ውሸታም እንደው እንቱልቱል ያለ ውሸታም ወንፊት ክብር የለው ሞገስ የለው። እሷም ጭብርር ያለ ከአናሃሩ ሸያጢን የመሳሰሉ ሴቶች እነዚህ እኮ ናቸው። እነዚህ ይህንን በልተው በዚህ ዝናጊተው በዚህ ከብረው ምን እንዲያገኙ እንደሆነ አላውቅም። ይሄ አንድ የእስልምና ርዝራዡ ያለው የነብዩ ሱና የነ አኢሻ የነ ፋጢማ ወራሽ የነ ኸዲጃ ተከታይ እመቤት የሆነች ሴት እዚህ ውስጥ ገብታ አትነድ፣ ተቃጥላ አትቃጠልም። ለሰው እየነደደች እኮ ነው። እንደዚህ አይነት አደገኛ የሆኑ የሰይጣን ካድሪ ሴቶች አሉ። እነሱ ናቸው እነዚህኞቹን የሚጎትታቸው። መልክ ያላትን ታያለች፣ ትገባለች። ምን ያ ትገባሉ። በቃ በዛው ነው እንትን እያሉ ይቀራሉ። ይሄ አደገኛ ነው። እህቶቻችንን አላህ ይጠብቅልን፣ ሚስቶቻችንን አላህ ይጠብቅልን፣ እኛንም አላህ ይጠብቅልን። ዱዓ ያስፈልገዋል። ወላሂ ዱዓ ያስፈልገዋል። የታወጀብን አዋጅ የስሜት አዋጅ ከባድ ነው። ሸይጣን ጉርሽት ይዞለታል። በጣም ስራ ሰርቷል። ወላሂ በጣም ነው ያተረፈው። ወንዱን በምን አስምጦታል? በኳስ ገሎታል፣ በጫት ገሏል። ቲክቶክ አመጣ ገደለ፣ ዘረፈ። ብዙ ቀማና የሐቂቃ እውነታውን ካየ ብዙ ሰው ተዘርፈናል። በጣም ብዙ እህት ብዙ ወንድ ተዘርፈናል። ይህንን አሁን አንተ ታው ብትል እንደብዲ ነው የምትታየው። በዚህ ዘመን በዚህ ጊዜ ቴክኖሎጂ በረቀቀበት በአንደኛው ዘመን አሁንም አንተ ከቲክቶክ ውጭ ነህ እንዴ? እንደው ዘናትንም ፏትንም እንዴ? ምን ሆነሃል? አቡቶ ምንድነው? ምን ለዚህ ይችላልች ላጭር ህይወት ኧረ ፈካ እንበል ሊፏን እንበልበት እንጂ ፈካ እንበል። በቃ ዝም በለው ይጫጫስልሃል። እዛ አንተም ፋራ ነው የሚያደርግ። ምርጥ የገጠር ልጅ ያደርግሃል አይደል እንዴ? ምርጥ የገጠር ልጅ በግረኛ ያደርግሃል አንተን። እሱ ነው በቃ የዘመኑ ጋር እየተሽከረከረ ያለ። ይቅርብን። ምን ነው ገጠርነቴ ይበል። ምን ነው ይምን አለ ሶላት ከሰግድኩ አቂዳ ከያዝኩ ለዚች ዘላለም ላልሆነች ለዚች ህይወት ደግሞ ምን ነው ገጠርነቴ? ምርጥ የገጠር ልጅ ፏያል በፍየሎች ሳግድ ያደግኩኝ ምርጥ ወላሂ እንደዛ ነዛሃነት የአላህ አቂዳ ይለያስ ልክ ከዛ ከቆሸሽ ነው መጥፎ የገጠር ልጅ ማለት ይሄ አቂዳ ከያዝክ በኋላ ምርጥ የገጠር ልጅ ማለት ነው። ትኩሱ ወተት ማለት ነው። ውሃ ያልገባበት ጸድ ወተት ሁልል ያልክ ፏያል ምርጥ ልጅ። እሺ ከተሜ እንዳትቀየም አብሽር። የከተሜም ጥሩ አለ። የከተሜ ሁሉ መጥፎ ነው አላልኩም። አልወጣኝም አላልኩም። አለ ምርጥ ጀግና እህትና ጀግና ወንድሞችም አሉ። ከተማ ላይ ሆነው የከተማን ሂደት የማያውቁት ጭራሽ ንጹህ እንዴት ተፈጠሩ ያሉ አሉ ብዙ። ስለዚህ ራቅ ብያለሁ። በጣም አበዛው። ፈላ የርፉት ወላ የጅሀል ወኢን ምርኡን አንድ ሰው ቃተለው ጌታችን አላህ ሱብሓነሁ ወተዓላ ተንቢህ እያደረገን ነው። ኩሉ ነፍሲን ዛኢቀቱል መውት ወነብሉኩም ቢሸሪ ወልኸይሪ ፊትና ወኢለይና ቱርጀዑን። ሁሉም ይሄዳል፣ ሀጅ ነው። ዱንያ እንደ ኪራይ ቤት ናት። ለቀናት እንሄዳለን። ሁሉም ሄዷል። ከእኛ በፊት ምድር ላይ ስንት የነገሰ ነበረ፣ ስንት ሀብታም የሆነ ነበረ፣ ስንት ባለ ሀብት ነበረ፣ ስንት ባለ ስልጣን ነበረ፣ ስንት የጠገበ ጎበዝ ነበረ፣ ስንት ቆጆ ነበረ፣ ስንት ወጣት ነበረ፣ አንቱ የተባለ ታላላቅ ሰው ነበረ። ግን የሚባል ሁሉም ሄደ። እኛም እንሄዳለን። መሄዱን ያወቀ ሰው እንዴት ይዘነጋል?
ነብዩና አለይሂ ሰላቱ ወሰላም አብሽሩ አባቱ የሚሞተው በ20 ዓመቱ ነው እሱም አሁን እንገላገለዋለን ብለው ሲመኙ አላህ እንዳለ አፈን የሚተፈው አንተ ብትሞት እነሱ ዘላለም የሚኖሩ ነስለሃል ሙሐመድ ያለ አላህ ሱብሓነሁ ወተዓላ እንሞታለን አይዋል ሙስሊሙን እንሞታለን አዎ እንሞታለን የሰው ልጅ መሞቱ እውነታ ነው አዲስ ነገር አይደለም አዲስ ነገር ማወቅ አዲስ እውቀትም አይደለም ሞት የታወቀ ነው ማንም አካል አስተማሪም አይፈልግም ስለሞት ነገር ግን መሞቱን ያወቀ ሰው እንዴት ይዘነጋል መሄዱን ያወቀ ሰው ስቃ ያስፈልገው كل من عليها فان ويبقى وجه ربك ذو الجلال والإكرام أيها الناس يقول الله جل وعلا في كتابه الكريم كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور ولا نقول إلا ما يرضي ربنا إنا لله وإنا إليه راجعون هذا جنن رحمه الله يجن الله دنيا يعلنوا الله سبحانه وتعالى وتكبر القرآن وينقر النمنو يقول الله جل وعلا كل نفس ذائقة الموت ذائقة الموت الله سبحانه وتعالى بتكبر بهنا القرآن وينك نفس الموت التماشات بلوات الله كل نفس ذائقة الموت ما نفسي فكر لما لها بين أيها المسلمون عباد الله كلنا سنذهب وكلنا سنرحل ሁላችንም እንሄዳለን ሁላችንም ተጓዥነን አላህ ይዘንላት እህታችን ረሂመሃላህ አላህ ይዘንላት ይህንን ሌላ የምንለው ነገር የለም ወነቁል ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ሁላችንም የአላህ ነን ወደ አላህ ተመላሾች ነን ሁላችንም አላህም ነግሮናል ነፍስ ሁሉ ማ ሚን ነፍሲን መንፉሳ አንድ ስትንፋስ ያላት ነፍስ አትቀርም ሁሏም የምትሄድ ብትሆን እንጂ ሞትን ቢቀምስ እንጂ ብሏል አላህ ስብሓነሁ ወተዓላ ጌታችን አላህ ኩሉ ነፍሲን ዛኢቀቱል መውት ወኢነማ ትወፈውነ ኡጁረኩም የውመል ቂያማ አጅራችሁ የሚከፈላችሁ የቂያማ ቀን ነው ይላል አላህ የቂያማ ቀን ነው ሁሉም እጁን የሚያገኘው የቂያማ ቀን ነው አጥፍም የሚያገኘው አጅርም የሚገኘው የዛው ቀን ነው አሁን ላይ ሁሉም ነገር ዱቤ ነው በአሁን ሰዓት የምናውቀው ነገር የለም አዩሃ ናስ አዩሃ ልሙስሊሙን عباد الله أن أنت يا الله باروجوي يتاجنا الله قرطون نقرنا الآن بقرب كلنا سنذهب كلنا من نهيد الله موت كاباتاجنا جم جمرو موت كناتاجنا هوا جمرو اسكاون درس القوات وچاچن ሁሉ አልቀው የሞት ጣራኛ ላይ ነው ያለው ሁላችንም እንሄዳለን ሞትን እንቀምሳታለን ሞትን አይደለም አሟሟታችንን ነው ማወቅ አሟሟታችንን ነው መጠንቀቅ እንጂ ሞትን ማለማንም አይቀርም አጅራችንን የምትረከቡት የውመል ቂያማ ነው ብሏል አላህ የዛን ጊዜ ከእሳት እጅርም ተደርጎ ጀነት የገባ በመንፋት የተሳካለት ይላል አላህ ሱብሓነሁ ወተዓላ ወመል ሐያቱ ዱንያ ኢላ መታዑል የዱንያ ህይወት አታላይ ሽክር እንጂ ሌላ አይደለችም ብሏል አላህ ሱብሓነሁ ወተዓላ ነግሮናል አዩሃ ልሙስሊሙን ዒባደላህ ኩሉና ሰነርሐል እንሄዳለን እንሞታለን ነብዩና አለይሂ ሰላቱ ወሰላም ይላቸዋል አላህ አፈኢን ሚተፈሁም الخالدون አንተ ብትሞት እነሱ ዘላለም የሚቀሩ ይመስላልን ሁሉም ይሄዳል ሀጅ ነው ዱንያ እንደ ኪራይ ቤት ናት ለቀናት እንሄዳለን ሁሉም ሄዷል ከኛ በፊት ምድር ላይ ስንት የነገሰ ነበረ ስንት ሀብታም የሆነ ነበረ ስንት ባለ ሀብት ነበረ ስንት ባለ ስልጣን ነበረ ስንት የጠገበ ጎበዝ ነበረ ስንት ጀግና ነበረ ስንት ቆንጆ ነበረ ስንት ወጣት ነበረ
አንቱ የተባለ ዓሊምም ነበረ፣ አንቱ የተባለ ታላላቅም ሰው ነበረ። ግን ይሄዷል ሁሉም ሄደ። እኛም እንሄዳለን። መሄዱን ያወቀ ሰው እንዴት ይዘነጋል? ነቢዩን ዓለይሂ ሰላቱ ወሰላም አብሽሩ አባቱም የሞተው በ20 ዓመቱ ነው፣ እሱም አሁን እንገላገለዋለን ብለው ሲመኙ አላህ እንዲህ አላቸው፣ አፈኢን ሚተ ፈሁም ልኻሊዱን፣ አንተ ብትሞት እነሱ ዘለዓለም የሚኖሩ መስለሃል ሙሐመድ አለ አላሁ ሱብሓነሁ ወተዓላ። እንሞታለን፣ አዎ እንሞታለን። የሰው ልጅ መሞቱ እውነታ ነው፣ አዲስ ነገር አይደለም። አዲስም ነገር ማወቅ አዲስ እውቀትም አይደለም። ሞት የታወቀ ነው። ማንም አካል አስተማሪም አይፈልግም ስለሞት። ነገር ግን መሞቱን ያወቀ ሰው እንዴት ይዘነጋል? መሄዱን ያወቀ ሰው ስንቅ አያስፈልገውም ወይ? እኛ አዲስ አበባ ስንሄድ ስንት እያያዝን አይደለም? ወደ ደሴ ስንወጣ ስንት እያያዝን አይደለም? ወደ አይቀሬው ዓለም የሚሄድ ሰው እንዴት ይታለላል? እንዴት ይሞኛል? እንዴት በዚች አበባ በሆነች ዱንያ እንዴት ራሱን ያታልላል? የሰው ልጅ ሰው ልጅ ይገርማል። የሰው ልጅ በጣም ይገርማል። የሰው ልጅ ይቀብራል፣ ግን ማሽላ ጉድጓድ ያስገባ አይቆጥረው። በቃ እየሳቀ ይቀብራል፣ እየሳቀ ይሄዳል። እንሞታለን። በቅጽበት ውስጥ ስማችን ይቀየራል። መሐመድ ነበርካው፣ አህመድ ነበርካው፣ ጀናዛ ወጣው የሚባለው የሞት ያ መሐመድ ነው ይባል እንቀየራለን። ኧረ እንንቃ። መሞታችን አይቀርም፣ አንቀርም፣ እንሞታለን። የምንሞት መሆናችንን ካረጋገጥን እንዴት ነው አቂዳ ላይ የምንዘነጋው? እንዴት ነው ተውሂዳችን ላይ የምንዘነጋው? አላህ ያመጣን ወደ ምድር ዘላለም ልንኖርባት እኮ አይደለም። የቁል ላሁ ጀለ ወዐላ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን፣ የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩኝ እንጂ ብሏል። ለአላህ ልንሰግድ፣ ለአላህ ልንጾም፣ ለአላህ ዘካ ልናወጣ፣ ለአላህ ብለን ሐጅ ልናደርግ፣ ከእሱ ውጭ ሌላ ማንም ተመላኪ የለም ብለን እሱን ልናመልክ ነው የመጣ ነው። በእሱ ስም ልንምል ነው የመጣ ነው። ወልይ፣ ነብይ፣ ጨሌ፣ ቆሌ፣ አልባብ ልንተው እያልን ልናመልክ አይደለም የመጣ ነው። አላህ የሚያበላው አላህ፣ የሚያጠጣው አላህ፣ የእሱ ሰማይን የዘረጋው እሱ፣ ምድርን ያነጠፈው እሱ፣ እኛን ያመጣን እሱ፣ እሱን እንድንገዛ የመጣ ነው። እንተቢዑ ሊሃዛ እንሞታለን። አዎ እንዲህ ይላል አላህ ሱብሓነሁ ወተዓላ ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን። አላሁ ሱብሓነሁ ወተዓላ እናንተ አማንያን ሆይ ይላል አላህ፣ አላህን ፍሩት፣ አላህን ሽሩት። አላህን መፍራት ማለት የተዋበ ስም ማውጣት አይደለም። መሐመድ ሰይድ ከማል ጀማል መባል አይደለም። ትክክለኛ ሰው ሆኖ መገኘት ነው። ለተፈጠርንለት ዓላማ መቆም ነው። እናንተ አማንያን ሆይ አላህን ፍሩት ይላል አላህ። አላህን ፍሩት ይላል አላህ። አላህን ፍሩት ይለናል አላህ። አላሁ ሱብሓነሁ ወተዓላ አላህን መፍራት ማለት ምንድን ነው? መንቀጥቀጥ አይደለም፣ ማልቀስም አይደለም። አልተሰጠየው ጥሩ ነው። ነገር ግን ዋናው ነገር ለታዘዝንበት ዓላማ መቆም ነው። አላህን መፍራት ማለት አላህ አዞናል በዒባዳ ዒባዳችን ላይ ቀን፣ አዞናል በሶላት በሶላት ላይ ቀን፣ አዞናል በጾም በጾማችን ላይ ቀን፣ አዞናል የለምኑ ብሎ እሱም ብቻ ልንለምን ወደ ሌላ ላል። ይሄ ነው አላህን መፍራት። የጀሃነም መንገዶች አሉ፣ እነሱን ተቆጠቡ ብሏል። እነሱን መከልከል ነው አላህ መፍራት ማለት። ዝሙትን መራቅ፣ ሌብነትን መራቅ፣ ማጭበርበርን መራቅ፣ ሟርትን መራቅ፣ ወደ ተለያየ አቅጣጫ ሪባ አራጣ መብላትን መራቅ፣ የተለያዩ መሐረማቶች እርም ያደረጋቸው አሉ አላሁ ሱብሓነሁ ወተዓላ፣ እነዛን መራቅ። ይሄ ነው አላህን መፍራት ማለት። የሰው ልጅ እንደጠገበ እንደ ፍላጎቱ ስሜቱ እየሾፈረው ስሜቱን እያረካ እያለ አላህን ፈርቻለሁ የሚባል ነገር የለም። ላ ቁርአኑ እጃችን ላይ ነው ያለው። አዩሃል ሙስሊሙን ዒባደላህ፣ አዩሃል ሙስሊሙን ዒባደላህ፣ አዩሃል ሙስሊሙን ዒባደላህ እንተቢሁ። በጣም እንንቃ፣ እንሄዳለን፣ እንሞታለን። ለዚህም አላህ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ እተቁላህ አላህን ፍሩት፣ ወልተንዙር ነፍሱን ማ ቀደመት ሊገድ፣ ነፍስ ለነገ ለየውመል ቂያማ ያስቀደመችውን እስኪ ትመልከት፣ እስኪ ታስበው አለ አላህ። አላህ ነው ያለው። ለነገ ምን አዘጋጅቻለሁ ትበል። ለክረምት ስንት እኮ እየያዘ ነው ሰው፣ ጉድጓድ እያስቀመጠ፣ ጎተራ እያስቀመጠ፣ ሱቁን
كتابهن አንብብ ይባላል የውመል ቂያማ አንብበው ራስ መተሳሰብ ከሂሳብ በኩል አንተው የራስን ሂሳብ ራስን አንተ በቂ ነው ይላል አላህ Subhanahu Wa Ta'ala ሂሳቡን ራሳችሁ ውጤቱን እናያለን የዚህ ቀን እዚህ ቦታ ላይ እንደሰርተሃል ይሄንን አድርገሃል እየተባል አላህ አዩሃል ሙስሊሙን ተረት አይደለም የምናወራው ስለ ባለፈ መንግስት አይደለም የምናወራው እየተነጋገርን ያለነው ስለ መጪ ዓለም ነው ሰው ልጅ ያልሸኛለ እናቱን ያልቀበራለ አባቱን እናቱ ባትሞት አባት ያልቀበራለ አባቱን ባይቀብር አጎት ያልቀበራለ አጎት ባይቀብር አክስት ያልቀበራለ ያክስቱ ልጅ ያልቀበራለ ከሰው እኛም እንሄዳለን እኛም አገር እንለብሳለን እኛም እንሸኛለን አረ ኢተቁላህ ዋናው ሀገራችን ነው የምንሄደው ያለንበት ሀገር የስራ ሀገር እንጂ የመኖሪያ ሀገር አይደለም ዱንያ ላይ ብታወዳደር እዚሁ ዱንያ ላይ አንድ እህትህ ሳዑዲ አረቢያ ብትሄድ ሳዑዲየት ለመስራት አይደለም እዛው ላይ የከሰበች ነው ቤቷን የምትሰራው እዚሁ ሆነን ለአኺራ ለመስራት ነው ወደ ምድር የመጣ ነው አዩሃል ሙስሊሙን እንተቢሁ ኧረ እንንቃ ኧረ እናስብ ኧረ እንውደድ ስም ብቻ እናሰማመት መሐመድ አህመድ ሰዒድ ከማል ጀማል አረብያ የሚያድነን ስራ ነው የውብ የሆነ ስም ብናወጣው ጥቅም የለውም محمد السيد محمد تسجدالله سعيد ومعنا نعم أجده إذا توحده الله سبحانه وتعالى لو ما يمكن نقول لا إله إلا الله أيها المسلمون انتبهوا بدبنوا بما نما يمال فالله وأنه يأمنك الجنة عاقدة كتب لا شيء مثل الصوت دربنا بيته فرسال حروي يزاك الإسلام ينور ስለዚህ አንተ ስትመለ የምትምለው ወላሂ አለህ በወልይ አይማል ሸህየት ኧረ አባብየት ኧረ ነንየን አይባል يقول النبي صلى الله عليه وسلم لا تحلفوا بآبائكم ولا بأمهاتكم ولا بالأنداد ولا تحلفوا بالله إلا وأنتم صادقون በእናቶቻችሁ አትማሉ በአባቶቻችሁ አትማሉ ولا بالأنداد በቢጤዎችም አትማሉ በመሳል ብለህ አትማል መሳል መማያ አይሆንም አላህ ያዛልሃል ወላሂ የመጨረሻውን አገርህ ነው የምታፈርሰው ዱንያ ላይ ላለች ብር ወይ ለገንዘብ ብለህ ወይ ገንዘብ ተወስዶብህ ወይ ገንዘብ አልወሰድኩም ለማለት እሰይድ መሳል ጋር ብትሄድ ከማን መሳል ጋር ብትሄድ ወላሂ አዛ ሽርኩ ቢላሂ ዐዘ ወጀል ሙሉ በሙሉ ብትቆምም ትርጉም የለውም አጅር ያልተለየ ጾም ትርጉም የለውም ኪታቡ በፊታችን እያለ ጾም ትርጉም የለውም ለምን ተከታይ ነው አጅር ተከትሎ ነው የሚሄደው ቤት ጣራ ዝም ብለህ አታቆምም ያለ ግድግዳ ያለ ምሰሶ ግድግዳውና ምሰሶው ካልቆመ ጣራው አይሰራም አይቆማል ጾም ያለ አቂዳ ትርጉም የለውም ሶላት ያለ አቂዳ ትርጉም የለውም ስለዚህ ሰው በወልይ እያመነ ሰው በጨሌ በቆሌ እያመነ ሰው መሳል እየሄደ ሰው ወደ ተለያየ አቅጣጫ እየሄደ እንደሱ ብሎ ነው አላሁ ስብሓነሁ ወተዓላ ዒባዳውን ሊቀበለው የሚችለው እንተቢሁ አዩሃ ልሙስሊሙን ዒባደላህ ጾመኞች ናቸው አላህ ነፍሳችንን ይማርልን አላሁ ስብሓነሁ ወተዓላ ያለንና ነቢዩ ዓለይሂ ሰላቱ ወሰላም ያሉት ይሄንን ነው አንድ መቃብር ቦታ ላይ ስትመጣ መግፊራ በምህረት ዱዓ አድርገንላቸው እንድንሄድ ነው ሁለት ነገር አለ የኛ ሀገር ላይ ቀብር ጋር ያላቸው ትስስር ሁለት ቅጥያት አካሄዳለ ስሙኝና በደንብ አንደኛ ቀብር አጠገብ ስንመጣ ቀብር ላይ መቆም አይፈቀድም ቀብር ላይ መቀመጥ አይፈቀድም በቀብር መካከል በጫማ መሄድ አይፈቀድም ነቢዩ ዓለይሂ ሰላቱ ወሰላም አንዱን ሰው በቀብር መካከል ሲሄድ አዩትና አንተ ያ ሷሒበት ሲየተይ አንተ ባለ ሁለት ጫማ ሆይ አውልቅ ጫማህን አሉት ነቢዩ ዓለይሂ ሰላቱ ወሰላም አወጣና ወደ ዳር አለ በቀብር መካከል ላይ ሲሄድ እንደዛ መሆን የለበትም አንዱ ቀብር ላይ ሆኖ ሌላ ቀብር አይቆፈርም ጥንቃቄ ይኑረን ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ቀብር ላይ እሳት ላይ ተቀምጦ ልብሱን አቃጥሎ ሰውነቱን ቢለለልበው ይሻላል በቀብር ላይ ከሚቀመጥ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም አንድ በሌት በእኛ ማህበረሰብ ቀብር ሲቆፈር አይጠረቀም ለሌላው አንድ ስናያታ ግንኙነታችን ሁለተኛው ደግሞ ቀብር ላይ ዝናብ ሲቀርበት የሆነ ድርቅ ሲመጣ ጦርነት ሲመጣ አለመረጋጋት ሲመጣ የዛን ጊዜ ምግቡን ይይዝና ከቀብር ቦታ እንሄድ ይላል እዚህ ታስፈልግም
በቀብር ቦታ ላይ ይህንን ዓለም እኮ ነብዩ ኖረውበታል። ነብዩ አለይሂ ሰላቱ ወሰላም አልፈውበታል። ብዙ ነብያት አስተናግሯል። ብዙ ዑለማ አልፎበታል። በቀብር ቦታ ላይ ሶደቃን የፈለገው እንደተሶደ አለቀ። በቀብር ቦታ ላይ መጥቶ እንዳውም በቀብር ቦታ ላይ